የትግራይ ክልል ጊዜያዊ አስተዳደር መግለጫና የጀዋር የጋውን ፖለቲካ። የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ብለዋል። የደብረጽዮን ህወሓት ከሀገር ውስጥ ከፋኖና ከኦላ ጋር ከውጭም ሻዕቢያ፣ ግብፅና የመሳሰሉ ኃይሎች ጋር ጥምረት ፈጥሮ ሀገራችን እንዳትረጋጋ ለማድረግ ልማት እንዳይፋጠን ዜጎች በስጋት እንዲኖሩ ለማድረግ ሲሰሩ ይስተዋላል። በተለያዩ ጊዜያትም ከሻዕቢያ ኃይሎች ጋር ለመገናኘት ወደ ኤርትራ ሲጓዙ ከኤርትራ የሚመጡትንም ሲቀበሉ ታይተዋል። ህወሓት ከኢትዮጵያ ታሪካዊ ጠላቶች ጋር የሚያደርገው ግንኙነት ሁሉ የስልጣን ፍላጎቱን በኃይል ለማሳካት ያግዙኛል ብሎ በማሰብ እንደሆነም ይታወቃል። ሆኖም ሀገራችን አሁን ያለችበት ሁኔታ ሲታይ ስሌቱ የተሳሳተ ይሆናል። የትግራይ ክልል ጊዜያዊ አስተዳደር በመግለጫው ከማንኛውም የውጭ ኃይል ጋር የሚደረግ ዓላማውና ስሌቱ ያልታወቀ ግንኙነት ተቀባይነት የለውም። ይህን መሰል ግንኙነቶች የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ስልም ጊዜያዊ አስተዳደሩ አቋሙን አስታውቋል። በሌላም የጀዋር የጋውን ፖለቲካ እንደቀጠለ ይገኛል። የጀዋር ፖለቲካ ጽንፈኝነት፣ ሴረኝነት፣ ጎጠኝነት፣ ለፖለቲካ ትርፍ ወጣቶችን መስዋዕት ማድረግ፣ ብሔርን ከብሔር ማጋጨት፣ እምቢተኝነት እንዲስፋፋ ማድረግ የጀዋር ፖለቲካ ስልቶች መሆኑ ይታወቃል። ሰሞኑንም ከጤና ባለሙያዎች ጋር ተያይዞ የሚነሳው ጉዳይ ይሄው ነው። መንግስት ሀገራችን ባላት አቅም ለዜጎች ምቹ ሁኔታን ለመፍጠር ከምንም በላይ እየሰራ ባለበት እነ ጀዋር ግን ሀገርን ለመበጥበጥ ደፋ ቀና እያሉ ይገኛሉ።